ትራምፕ ለቻይና ሲሉ የህይወት ዘመን ህጋቸውን በመሻር ለመጀመሪያ ጊዜ በህይወታቸው አልኮል ጠጥተዋል እየተባሉ ነው። ሰሞኑን እንግዲህ ዶናልድ ትራምፕ በቻይና በነበራቸው ቆይታ የመጀመሪያው ቀን ላይ ከፕሬዚደንት ሺጂፒንግ ጋር መጠጥ ቶስት ሲያደርጉ ታይተዋል ስቴጅ ላይ። ይህንን ነገር እንግዲህ አብዛኞቹ የሚዲያ አውትሌቶች በመቀባበል ዶናልድ ትራምፕ የህይወት ዘመን ህጋቸውን ሻሩ፣ መጠጥ ጠጡ እያሉ ዘግበው ነበረ። ሪያሊቲውን እነግራችኋለሁ። ከዛ ሲቀጥል ደግሞ ስለ ዶናልድ ትራምፕ ማጠብቁትን ነገር ነው የምነግራችሁ። ዊርዱላ ሊሆንባችሁ ይችላል። ነገር ግን ኢንተርኔቱን ገለባብጣችሁ ብትፈልጉ ስለሳቸው የምታገኙትን ሪያሊቲ ስለሆነ የምነግራችሁ አድምጡኝ እስከ መጨረሻ። ብታምኑም ባታምኑም ዶናልድ ትራምፕ በህይወት ዘመናቸው አልኮል ቀምሰው አያውቁም። ይህን ማንም ሰው በቀላሉ ይቀበላል ብዬ አላስብም። ነገር ግን ሪያሊቲው እንደዛ ነው። ስለሳቸው የፈለጋችሁትን አሁን ዓለሙላ ጉድ ያለበት ምክንያት ራሱ ዶናልድ ትራምፕ አልኮል ጠጥተው ስለማያውቁ ነው። እንዲህ ሲጠጡ ታይተው ሁሉ አያውቁም። እንዴት ነው ካላችሁ ደግሞ ሁለት አይነት ምክንያት አለ። የመጀመሪያው እምነታቸው ነው። በፕሮቴስታንት እምነት እንደምታውቁት የአልኮል መጠጥ ኢንከሬጅ አይደረግም። ነገር ግን ደግሞ የአሜሪካ ፕሮቴስታንቶች ሁለት አይነት ናቸው። መጠጥ የሚጠጡ አሉ፣ መጠጥ የማይጠጡ አሉ። መጠጥ የሚጠጡት መጠጥ መጠጣትና አለመጠጣት የፐርሰናል ጉዳይ ነው። ማለትም የግለሰቡ ውሳኔ ነው። ግለሰቡ በልኬ በመጠኔ እጠጣለሁ ካለ መጠጣት መብቱ ነው ብለው ይፈቅደዋሉ። ነገር ግን እንደነዚህ አይነት ቸርቾች ደግሞ ድራንክነስን ወይ ደግሞ ይሄ አልኮሊዝምን ወይ ደግሞ ስካርን አጥብቀው ይቃወማሉ። ሰዎች ምዕመኖቻቸው ወደ ስካር ውስጥ እንዳይገቡ አጥብቀው ያስተምራሉ። ነገር ግን አለመጠጣትን አይከለክሉም። የፐርሰናል ጉዳይ ነው ብለው ነው የሚወስኑት። ኢቨን ፓስተሮቻቸውላ በቤታቸው ወይን ይጠጣሉ። ታዲያ እሳቸው ያደጉባት ቤተክርስቲያን ደግሞ ፕሬስቢቴሪያን የሚባል ዲኖሚኔሽን ነው እና ይሄ ዲኖሚኔሽን ራሱ ደግሞ ሁለት አይነት ነው። ኮንተምፖራሪ የሚባል አለ። እነዚህ ወግ አጥባቂ ያልሆኑ ሲሆኑ እንግዲህ መጠጣትን ይፈቅዳሉ። እንደነገርኳችሁ ስካርን ደግሞ አጥብቀው ይቃወማሉ። ነገር ግን ሰውን አትጠጡ አንልም፣ ምክንያቱም ይሄ ፐርሰናል ጉዳይ ነው የሚል እምነት ነው ያላቸው፣ ቅድም እንደነገርኳችሁ። ሁለተኛዎቹ ደግሞ ዶናልድ ትራምፕ ያደጉበት ትራዲሽን ነው ማለት ፕሬስቢቴሪያን ሁለተኛዎቹ ማለት ነው። እነሱ እንትን ናቸው፣ በጣም ኮንሰርቫቲቭ የሚባሉ ናቸው፣ ወግ አጥባቂዎች ናቸው። ከዛ ሲቀጥል ደግሞ መጠጥን በጣም አጥብቀው ይቃወማሉ። መስከር ኃጢአት ከሆነ መጠጣት ደግሞ ወደ መስከር ስለሚወስድ ስለዚህ መጠጣትን ከት ማድረግ አለብን የሚል አቋም አላቸው። ከዚህም የተነሳ እንግዲህ ዶናልድ ትራምፕ በዛ ትራዲሽን ውስጥ ነው ያደጉት፣ መጠጥ ባለመጠጣት ማለት ነው። ነገር ግን ዶናልድ ትራምፕ በእምነታቸው ምክንያት ብቻ አይደለም። ሌላ የፐርሰናል ቴስቲሞኒያል አንድ ቪዲዮ ያሳያቸዋለሁ። I learned myself. I had a brother Fred, great guy, best looking guy, best personality, much better than mine. But he had a problem. He had a problem with alcohol. And he would tell me, don't drink. Don't drink. He was substantially older, and I listened to him, and I respected. But he would constantly tell me, don't drink. He'd also add, don't smoke. But he would say it over and over and over again. And to this day, I've never had a drink. And I have no longing for it. እንግዲህ እንደሰማችሁት ነው። ዶናልድ ትራምፕ ወደ እንደዚህ አይነት ሱሶች ውስጥ ያልገቡበት ምክንያት ወንድማቸው ነው። አንደኛው ምክንያታቸው ማለት ከእምነታቸው በተጨማሪ ወንድማቸው እንግዲህ እሳቸው እንደተናገሩት ማለት ይህን ጉዳይ ብዙ ስቴጆች ላይ ይናገራሉ። ይበል ለወጣቶች ምክር ሲሰጡ ይህን ነገር ያነሳሉ እና ወንድማቸው በጣም የሚወዱት ወንድማቸው በጣም ደግሞ ታላቃቸው ነበር እና የመጠጥ ሱሰኛ ነበረ። ከዛ በተጨማሪ የተለያዩ ሱሶች አሉት እና ይህ ሰው በመጠጥ ምክንያት ነው ህይወቱን ያጣው እና የመጠጥ ሱስ ውስጥ ሆኖ ዶናልድ ትራምፕን ያስጠነቅቃቸው ነበር። እሳቸውን መጠጥ እንዳይጠጡ፣ ምንም አይነት ሲጋራ እንዳያጨሱ፣ እንደዚህ አይነት ሱስ ውስጥ እንዳይገቡ ያስጠነቅቃቸው ነበር እና በስተመጨረሻ ላይ ሲናገሩ እንደሰማችሁት ለመጠጥ ምንም ፍላጎቱ የለኝም ምኞቱም የለኝም ነው ያሉት። እዚህ ጋር ደግሞ ማሳያቸው አንድ ቪዲዮ አለ። ማለት ትንሹ ልጃቸው ቤረን ትራምፕ የሚባለው ማለት ነው። እሱ ህፃን ሆኖ እያለ ወደ ዘመድ ቤት ሲሄድ ሁል ጊዜ በየጠዋቱ የሚናገሩት ነገር ነው በቪዲዮ የተቀረጸ ምናምን። የሆነ ሰሞን ላይ በጣም ቫይራል የሆነ ቪዲዮ ነው እና ሁሌ ጧጧት በቃችን ነገር ሪማይንድ ያደርጉታል። አንድ ቪዲዮ ላሳያችሁ። Goodbye. I want all A's. Okay. Okay, all A's. And when you get older, what are you going to remember? No drugs, no alcohol, no cigarettes. And you know what else? No tattoos. I don't ever want to see tattoos on you. እዚህ ጋር እንዳያችሁት ቤረን ትራምፕ ወደ ክላስ ወደ ትምህርት ቤት ለመሄድ እንግዲህ መጥቶ ሲሰናበታቸው ነው። ጠዋት ላይ መጥቶ ቢሮ ሲሰናበታቸው አንደኛ ስትሬት ኤ ነው፣ ሁሉንም ኤ ነው የምታመጣው ብለው ይነግሩታል ማለት ነው። ይሄ ጧት ሁሌ በቃ የሚደገምለት ድግምት ነው። ከዛ ሲቀጥል ደግሞ ምንም አይነት መጠጥ አጠጣም፣ ምንም አይነት እጽ አትጠቀምም፣ ምንም አይነት ሲጋራ ታጨስም ይሉታል ማለት ሲያድግ ማለት ነው። ሲቀጥል ደግሞ ሰውነት ላይ ምንም አይነት ታቱ ማየት አልፈልግም፣ ይህን ሁሌ ይነግሩታል። ልጇ እንደምታዩት ነው። በጣም ሲበዛ እንትን ያለ በቃ ሲሪየስ የሆነ ልጅ ነው።
እናም እንግዲህ በጣም የሚገርማቸው አሁን በእሳቸው ሌቭል ያለ አንድ ትልቅ የዓለማችን እንግዲህ በጣም ፌመስ የሆነ ሰው አንድ ኤቪደንስ እንዴት አይገኝበትም? ዶናልድ ትራምፕ ሲጠጡ ኦር የሆነ እጽ ሲጠቀሙ የሚያሳይ ምንም አይነት ማስረጃ የለም። እዚህ ጋር ራሱ ሲጠጡ የሚታየው አልኮሆሊክ መጠጥ አይደለም፣ ነን አልኮሆሊክ የሆነ ሻምፔን እንደሆነ የተነገረው። በጣም የሚገርማቸው ማለት ነው ሚዲያዎች እስከዛሬ እንግዲህ ይሄ ነገር ያቋማቸው ስለሚታወቅ አንድ ወር ያገኘን ብለው ወዲያውን ያሰራጩት ፕሬዚዳንቱ መጠጥ ጠጡ ለቻይና ብለው ሕጋቸውን ሰበሩ ብለው ማለት ነው። ነገር ግን የጠጡት መጠጥ አልኮሆሊክ አይደለም። ከዛ ሲቀጥል ደግሞ ይሄ ወሬ ገና መሰራጨት ሲጀምር የቀድሞ ቺፍ አድቫይዘር የነበረው ብሩስ ሌቨል ኤክስ ላይ ወጥቶ ወይም ደግሞ ትዊተር አካውንቱ ላይ ይህን ነገር ፖስቷል እና ፕሬዚዳንቱ መጠጥ እንደማይጠጡ ዲፌንድ አድርጓቸዋል። እና ምን አሰባችሁ? ዶናልድ ትራምፕ በህይወት ዘመናቸው ቢያንስ መጠጥ እንኳን ጠጥተው አያውቁም ብላችሁ አስባችሁ ታውቃላችሁ? ያውም በሳቸው አይነት የሌክዠሪ ላይፍ ላይ ኖረ ሰው መልቲ ቢሊዮን ዶላር አቅም ያለው ሰው ያውም ደግሞ እሳቸው እንደ ሌሎቹ አይነት ባለሀብት አይደሉም። ከእነሱ በላይ ስንትና ስንት አይነት ሀብት ያላቸው እንደነ ማርክ ዘከርበርግ ያሉት እንኳን ሳይቀሩ ቁንጣ አድርገው ሲዞሩ ታያላችሁ። ሲምፕል ቲሸርት ለብሰው ምናምን ሲዞሩ ታያላችሁ ከተማ ውስጥ ማለት ነው። እሳቸው እንደዛ አይደሉም። በጣም የቀበጠ ላይፍ ነው የሚኖሩት። ወደ ዋይት ሀውስ ሲገቡ እኮ ኪችን ገቡ ነው የተባለው። ለምን እሳቸው ካሏቸው መኖሪያ ቤቶች ከ10 በላይ ምናምን መኖሪያ ቤቶች አሏቸው። ዋይት ሀውስ አንዱን እንኳን አያክልም በስታንዳርድ ደረጃ ማለት ነው። እሳቸው ጋር አምፖሉላ ሳይቀር በዳይመንድ ነው የሚሰራው። ደረጃ መወጣጫ ወርቅ ነው። ሌላ ጊዜ ስለዚህ ጉዳይ እነግራቸዋለሁ። በጣም ላይ ገንዘባቸውን ማለት ነው በጣም በቃ የቀበጡበት ባለሀብት ናቸው። በዚህ አይነት ላይፍ ውስጥ ኖረው መጠጥ ጠጥተው አለማወቅ አስቡ።